ሰላም እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ እናንተን ለማሳየት የምፈልገው ነገር ቢኖር በስድስተኛ ክፍል መጽሐፍ ውስጥ የሚገኙ የኮምፓውንድ አድጀክቲቭ የምንላቸው እንግዲህ በዚህ ላይ እነዚህ ቃላት ለተማሪዎቹ ወይም እንደ ኢትዮጵያ አካባቢ የሚስማማ ነው ወይስ አይስማማም፣ ከተማሪዎቹ ጋር ይሄዳል ወይስ ከተማሪዎቹ አቅም በላይ ነው የሚለውን እናያለን። አብራችሁ ቆዩ። መልካም ቆይታ። እሺ እንግዲህ እነዚህ ኮምፓውንድ አድጀክቲቭ ለስድስተኛ ክፍል የማይመጡኑ መዋቅራዊ ውስብስብ የሆኑ አሉ። ለምሳሌ ናውን ከፕሬዘንት ፓርቲሲፕል ጋር ሲመጣ ይሄ ውስብስብ የሆነ መዋቅር አለው፣ ኮምፕሌክስ ስትራክቸር። ያ ማለት ለስድስተኛ ክፍል ተማሪዎች ከአቅማቸው በላይ ደረጃው ከሚጠብቀው በላይ የግራመር ወይም የሰዋስው መዋቅር ሊረዱት ከሚችለው በላይ በመሆኑ ይሄ ለነዚህ ተማሪዎች ተገቢ አይደለም፣ ሊሰጥም የሚገባው ነገር አይደለም። ለምሳሌ ያህል ሃርት ብሬኪንግ ውስጥ ብሬኪንግ የሚለው እንደ ፕሬዘንት ፓርቲሲፕል ሲሰራ መረዳት ቀላል አይደለም። እነሱ ቅድሚያ የቀደም ተከተል ማወቅ የሚገባቸውን ካለፈው የክፍል ደረጃ አሰላስለው አገናኝተው ሊረዱት ይገባል። ስለዚህ የመጀመሪያው የመዋቅሩ ውስብስብነት፣ ይሄ ከስም በኋላ ወይም ከናውን በኋላ ፕሬዘንት ፓርቲሲፕል ማስከተል ትንሽ ለተማሪዎቹ ይከብዳቸዋል። ሌላው በሁለተኛ ደረጃ ይሄ ትምህርት ቃላቶቹ በአንድ ቃል ውስጥ ተቀምጠው የሚገኙ ናቸው። ስለዚህ እንደየአካባቢው ትርጓሜውን ቶሎ ለመረዳት ትንሽ ለነዚህ ተማሪዎች አዳጋች ይሆናል ማለት ነው። በሶስተኛ ደረጃ አጠቃቀማቸውን በተገቢው ሁኔታ ካለፈው የክፍል ደረጃ ጋር ካላወቁትና ካልተረዱት፣ ምክንያቱም ይሄ በጣም ከባድ የሆነ ከቀላል ወደ ከባድ ሳይሆን ከባድ የሆነ የማሰላሰል የሚጠይቅ በመሆኑ ከአካባቢያቸው ሁኔታ ጋር ከአካባቢያቸው ቋንቋ ጋር ሊያዋሃዱት እንኳን ቢሉ ትንሽ ይቸግራቸዋል፣ ከእድሜ አንጻር ከአቅማቸው አንጻር ማለት ነው። ሌላው እንደገና ይሄ አብዛኛው በኮምፓውንድ አድጀክቲቭ ውስጥ እነዚህ ቃላቶች ለስድስተኛ ክፍል ተማሪዎች ሊለዋወጡባቸው ስለሚችሉ የእውቀት ደረጃቸው የአካባቢያቸው መሰረት ባደረገ መልኩ ሊሄድ ስለማይችል ለነዚህ በጣም አስቸጋሪ፣ ያ ማለት ለሁለተኛ ደረጃ ተማሪዎች ወይ ለኮሌጅ ወይም ደግሞ በከፍተኛ ደረጃ ላሉ ተማሪዎችን ሊሆን የሚገባ ነው እንጂ ለስድስተኛ ክፍል ተማሪዎች ሊሆን አይገባም፣ ሊሰጥም አይመከርም ማለት ነው። ሌላው በሁለተኛ ደረጃ ናውን ከአድጀክቲቭ ጋር ሲመጣ ትንሽ አሁንም ለነዚህ ተማሪዎች በመደበኛነት ስለማይነገሩ ሊያስቸግራቸው ይችላል። ያ ማለት ምንድነው? ስኖው ዋይት እንዲሁም ደግሞ ኮል ብላክ፣ እነዚህ ነገሮችን ለመረዳት ያዳግታቸዋል ማለት ነው። ምክንያቱም እነሱ የተማሩት ምን የሚል ነው ማለት ነው? ዋይትስ ነው የሚሉት ነው የተማሩት። ስለዚህ ይሄንን ለማሰላሰል አሁንም ትንሽ ይከብዳቸዋል ማለት ነው። ለነሱ አስቸጋሪ ይሆናል። ሌላው በሶስተኛ ደረጃ እንደገና ይሄ አድቨርብ ከፓስት ፓርቲሲፕል ጋር ሲመጣ እዚህ ላይ አሁንም በጣም ጥልቅ የሆነ የሰዋሰዋዊ ሕግን የተከተለ ካለፈው የክፍል ደረጃ ይዘውት መምጣት የሚገባቸውን ነገር ይዘው በጥልቀት ተረድተው ሊረዱት የሚችሉት ከመሆኑ ትንሽ ለነሱ አሁንም ይሄ አስቸጋሪ የሚሆንበት ሁኔታ ነው። ስለዚህ አድቨርብ ከፓስት ፓርቲሲፕል ለነዚህ ተማሪዎች ሊረዱት አይችሉም። ምክንያቱም እዚሁ አሁን በዚህ ቪዲዮ አስቀምጨዋለሁ። በውስጥ ያሉ ሊከተሉት ለነሱ የሚገባ ለነሱ ሊሆናቸው የሚችሉ ከዚህ ከሰንጠረዡ በቪዲዮ እንዳያችሁ ከቪዲዮ አለ
ለምሳሌ ለነሱ ሊሆን የሚችል ነምበር ከናውን ጋር ሲመጣ፣ አድጀክቲቭ ከናውን ጋር ሲመጣ፣ እንዲሁም አድጀክቲቭ ደግሞ ከፕሬዘንት ፓርቲሲፕል ጋር ሲመጣ እነዚህ ለነሱ ሊመጥናቸው ሊይዙት የሚችሉት ነው። የተለመደ ነገርም ስለሆነ ከበፊት የክፍል ደረጃቸው ጋርም ተያያዥነት ያለው በመሆኑ እነሱ በአቅማቸው ቢሰጡና እንደዚህ በዛ ያለ ወይም ደግሞ ከነሱ አቅም በላይ የሆነ ለሁለተኛ ደረጃ ወይም ለኮሌጅ ወይም ደግሞ በከፍተኛ ደረጃ የሚሰጥ እድሜያቸውን መሰረት ባላደረገ ጋር አዋህዶ ወይም አቀላቅሎ ሎድድ አድርጎ ከመስጠት መጽሐፉ ላይ ትንሽ ቁጥብ አድርጎ ለነሱ ሊሆን እድሜያቸውን መሰረት ሊያደርግ በሚችል ነገር ቢያስቀምጥ ተማሪዎቹ ውጤታማ ይሆናሉ። ስለዚህ እነዚህ ሶስቱ የማያስፈልጉ ያ ማለት ከእድሜያቸው ጋር ሊሄድ የማይችሉ ነገሮችን እዚሁ በቪዲዮ እንዳስቀመጥኩት ማስተካከልና ለቀጣይ ደግሞ ለነዚህ ተማሪዎች ሊያስፈልጋቸው የሚችል ነገር ቢቀመጥላቸው ውጤታማ ይሆናሉ የሚል ሀሳብ ይኖረኛል ማለት ነው። እንግዲህ በአጠቃላይ እነዚህ አይነት ቃላት ከውጭ ዘዴ የተወሰዱ ቢሆኑም በኢትዮጵያ ለሚኖሩ ተማሪዎች ለመረዳት በጣም አስቸጋሪ ናቸው። ስለዚህ ይሄንን መጽሐፍ ታይቶና ተገምግሞ ለተማሪዎቹ ተገቢ በሚሆነው ወይም በሆነ መልኩ ቢቀርብ ለቀጣይ ውጤታማ ይሆናል የሚል ሀሳብ አለኝ። ስለዚህ እነዚህ ነገሮችን ቢስተካከሉ ጥሩ ይሆናሉ። ናውን ከአድጀክቲቭ ጋር፣ አድቨርብ ከፓስት ፓርቲሲፕል ጋር እንዲሁም ደግሞ ናውን ከፕሬዘንት ፓርቲሲፕል ጋር ለስድስተኛ ክፍል ተማሪዎች እጅግ በጣም ከባድና አስቸጋሪ ስለሆኑ ይህንን ነገር መስተካከል አለበት ብዬ ሀሳቤን አስቀምጣለሁ። እስኪ እናንተ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባብሮ ሀሳብ ካላችሁም ማካፈል የምትችሉ ይሆናል። በሌላ ቪዲዮ እስከምንገናኝ ለዛሬ ያለኝ ይሄን ነው። አመሰግናለሁ።